ሩዛችን በዚህ መልኩ ተጠናቋል። ማሻአላ 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 ያቸው ሲያምር ይሄን የመሰለ ሩዝ ብሪያኒ ሰርተናል። እዚህ ጋር እንደምታዩት ሽንኩርቱ እየተጠበሰልኝ ነው። ቡኒ የሆነ ነው። ኢንሻአላህ ቡኒ በሚሆን ድረስ በደንብ እናውቃለን ማለት ነው። ግን በጣም ቡኒ ሳይሆን ብራውን ከለር የሆነ ደስ የሚል ብራውን ይላል። እንደዛ እስከሚሆን ድረስ ነው የምንጠብሰው። አሁን በጎን ዶሮውን እንተብለዋለን ማለት ቅመማ ቅመሞችን አድርገን ሽንኩርታችን እስከሚበስል ድረስ ለብቻው እናደርገዋለን። ከዛ በኋላ ሽንኩርታችን ቡኒ ከሆነ በኋላ የቀመመውን ዶሮ አምጥተን እናስገባዋለን ማለት ነው። ኢንሻአላህ ሞክሩት። በጣም ጣፍጥ ምግብ ነው ይሄ። ትወዱታላችሁ። እዚህ ጋር የማደርጋቸውን ግብአቶችን አሳያችኋለሁኝ። እዚህ ጋር ዶሮችን አለ። ዶሮችንን በዚህ መልኩ አጥበን አዘጋጅተናል ኢንሻአላህ። ኦኬ። ከዛ በኋላ ምንድነው የምናደርገው? ዘባዲ አለን። ለበን ዘባዲ ግድ ነው። ለበን ዘባዲ አለን። ይሄ ቅመም የኸልጣት ብሪያኒ ይላል። የሩዝ ብሪያኒ ቅመም ነው እና እዚህ ጋር ብሪያኒ ስፓይሲ የሚል ቅመም አለኝ። ከዚህ ይሄ አሪፍ ነው። እዚህ ጋር ሚክስ የሆነ ቅመም አለኝ። እዚህ ጋር ደግሞ ዋይት ስፓይሲ የሆነ ቅመም አለኝ ማለት ነው። ይሄንን አንድ ላይ ከዶሮ ጋር ጨው ፓፕሪካ አድርገን ከዶሮ ጋር አብረን እንቀላቅለዋለን ማለት ነው። ከዛ በኋላ ትንሽ ነካ እንዲያገኝ እንተዋለን። ከቀላቀልኩኝ በኋላ ደግሞ ተመልሼ መጥቻ አሳያችኋለሁኝ። ሽንኩርቴን በዚህ መልኩ ብራውን ይሆንልኝ ነው ያቸው። እሳቱን ቀንሼዋለሁኝ እንዳያርብኝ ቀስ እያለ ብራውን ይሆናል ማለት ነው። ኢንሻአላህ አብራችሁን ቆዩ። ይሄው በዚህ መልኩ ዘባዲውን ከቅመሞቹ ጋር እንደዚህ አድርጌ ከዶሮ ጋር አቀላቅየዋለሁ ማለት ነው። ኢንሻአላህ ዘባዲው እኔ በማንኪያ ሁላ አንድ ዶሮ 5 ማንኪያ ዘባዲ ነው ያደረኩት። ዘባዲው ቢበዛም ችግር የለውም፣ በደንብ እንዲያዳርሰው ማለት ነው። ራስ ማለት አለበት በዘባዲው። እንደዚህ አድርጌ እተዋለሁ ማለት ነው ለትንሽ ደቂቃ። ነጭ ሽንኩርት አድርጌያለሁ፣ ፍልፍል አስወት አድርጌያለሁ፣ ፓፕሪካ አድርጌያለሁ። በዚህ መልኩ ትንሽ ደቂቃ እንተዋለን ማለት ነው ኢንሻአላህ። ያው እንደምታዩት ዶሮዬን አድርጌያለሁ። እዚህ ሽንኩርቴ ውስጥ ቀደም የተበልኩት ዶሮ አለ፣ እሱን አድርጌዋለሁ። እንግዲህ ይሄ በዚህ አብሮ ትክክ ይላል ማለት ነው። እየተንተከተከ ሲሄድ ምን ከለር ይዛል? ብራውን ከለር ይዛል ማለት ነው። ዶሮ ብራውን ከለር ይዛል ኢንሻአላህ። እስኪ ትንሽ ከተንተከተከ በኋላ ተመልሼ እመጣለሁ። እሳቱን አጥፍቼው ነው ሽንኩርቱ እንዳይጠቁርብኝ። እንደምታዩት ብሪያናችን በዚህ ሁኔታ አልቋል። ውሃውን መጥቶታል አያችሁ። አሁን ምንም ነገር የለውም። ይሄ ዘባዲውና ያው ቅመማ ቅመሙ ነው የቀረው። ዶሮአችንም በስሏል። አሁን ሩዛችንን እንቀቅላለን ማለት ነው በጎን። ከዛ በኋላ ሩዙን ከታች መሀከል ላይ ብሪያኒውን አድርገን እንዴት እንደሆነ አሳያችኋለሁ። ሩዜን አጥቤ አዘጋጅቻለሁ። አሁን መቀቀል ነው ቀረኝ ኢንሻአላህ። ሰላም አለይኩም። አሁን ደግሞ ሩዛችንን እንቀቅላለን። እንዳልኳችሁ ቅድም ከብሪያኒው ዘይት ያስቀረሁት ዘይት አለኝ፣ እሱን ነው የማደርገው። ሩዝ ለመቀቀያ እንደዚህ አደርጋለሁኝ። ምንድነው ያደረኩት? ቅመም ሄል፣ ፍልፍል አስወድ እና ቆረንፈድ አድርጌያለሁኝ። ኢንሻአላህ ዘይቱን እንደዚህ ዘይቱን ቅድም ከብሪያኒው ያጠነፈፍኩት ዘይት አለ፣ እሱን ነው የማደርገው። እና ሩዜን እዚህ ጋር ያው እንደምታዩት አጥቤ አዘጋጅቻለሁኝ። ከዛ ሩዙን አደርጋለሁ ማለት ነው።
ከዛ በኋላ ሩዙን ካደረግኩኝ በኋላ ትንሽ አብሬ ከዘይቱ ጋር እሳት ላይ እተወዋለሁ ማለት ነው። ዘይቱ ራሱ እንደ ብራውን ከለር ሆኗል። ለምን ከብሪያኒው ያጠነፈፍኩት ዘይት ስለሆነ ነው። በዚህ መልኩ ውሃ ብዙ አናበዛም። ለምን እናጠነፍፈዋለን። ከብሪያኒው ጋር አንድ ግማሽ ሰዓት ስለሚቆይ ውሃውን አናበዛውም። የተወሰነ ሳይበስል ግማሽ ግማሽ ሲሆን ነው ማጠነፍፈውና ውሃውን በየት ልክ እንደማድረግ አሳያችኋለሁ። ውሃው አይበዛም። ምን ያክል እንደሆነ እንደምታደርጉት ለምን ታጠነፉታላችሁ። ሩዙ ሙሉ ለሙሉ እስከሚበስል አንጠብቅም። ግማሽ መብሰል ነው የሚበስለው። ወጥቷል። ለምን እዛኛው ብሪያኒው ጋር ነካውን እንዲወስድ አንድ 20 ደቂቃ 30 ደቂቃ እንተዋለን ማለት ነው። አያችሁት? ሩዙ ያስታውቃል። ውሃ አልሞላሁትም፣ ነጭ ሩዝ እንደምንሰራው ማለት ነው። እና ጨው ማድረጋችሁን እንዳትረሱ። ዶሮ ላይ ትንሽ ጨውና ማጂ ታደርጋላችሁ። ስለዚህ ዶሮ ማጂና ጨው ስላለው እዚህኛውም ላይ ጨው እንዳይበዛባችሁ ኮንትሮል ማድረግ አለባችሁ ማለት ነው። አሁን ሩዜ ግማሽ እስከሚበስል ድረስ ጠብቀዋለሁ ማለት ነው። አብራችሁን ሆኖ ያው እንደምታዩት እዚህ ጋር ጨርሻለሁኝ። ከላይ ትንሽ ኩርኩም ሩዙን ቢጫ የሚያደርገው ነገር አድርጌበታለሁ፣ እርድ ማለት ነው። ከዛ በኋላ መጨረሻ ላይ ሲወጣ ሩዙ ይረዛዝምና እርዱ ቀይ ይሆናል። ከዛ በኋላ ቡኒ ሩዝ አለን፣ ነጭ ሩዝ አለን፣ ቢጫ ሩዝ አለን። ሰው ስናቀርብ በጣም ነው የሚያምረው ከላይ ማለት ነው። ኢንሻአላህ እንደወደዳችሁ ተስፋ አደርጋለሁ። መጨረሻ ላይ ሳልቅ አሳያችኋለሁ። ግን ትሪ ላይ ዘርግፌ ምናምን እንኳን አላሳያችሁም። ለምን ያው ሰዎች ሲመጡ እነሱ ስለሆነ ለነሱ ስለሆነ የማቀርበው ከቻልኩ አሳያችኋለሁ። ካልሆነ ግን this is final video ጋይስ። ያው ሩዜ በግማሽ በስሎልኛል። ሙሉ ለሙሉ አልበሰለም ገና ብሪያኒው ጋር ስለማደርገው። ስለዚህ እዚህ ግማሹን ቀንሸዋለሁ። እንደምታዩት ግማሹን በዛ ያለውን ነጭ ከዚህ ቀንሸዋለሁኝ። እዚህ ላይ ያለ እዚህ ጋር ብሪያኒው አለ። ስለዚህ ይሄንን ብሪያኒውን እዚህ ጋር እያመጣን እንደዚህ እንደረድረዋለን ማለት ነው። እንደረድረዋለን ማለት ነው። ስጋው ዶሮ አያችሁ፣ በዚህ መልኩ እንደዚህ እንደረድረዋለን። ያው እንግዲህ ቃሪያችንንም መካከል ላይ እናደርገዋለን ማለት ነው። ብሪያኒ ባይዘው ትንሽ ቃሪያ ነገር ሲኖረው ጥሩ ነው፣ ሲያቃጥል ማለት ነው። ቅመሙ ራሱ ስፓይሲ ነው። የብሪያኒ ቅመም ራሱ ስፓይሲ ነው። አያችሁ አይደለ? በዚህ መልኩ እንደዚህ ካደረግን በኋላ የቀነስነውን ሩዝ በዚህ መልኩ እየነሰነስን እናለብሰዋለን ማለት ነው ከላይ። ከዛ እሳቱን እንቀንስና ገስጤር ከከደንን በኋላ በደንብ ሩዙ ከብሪያኒው ጋር እንዲበስል እናደርገዋለን ማለት ነው። ኢንሻአላህ ሁሉንም ካደረኩ በኋላ ተመልሼ ደግሞ አሳያችኋለሁ። ያው እንግዲህ በአንድ እጄ ስልክ ይዤ በአንድ እጄ ስለሆነ የምቀርጸው አንዳንዴ ካሜራ ጥራት ላይ ኖር ይችላል። ምንም ማለት አይደለም። ያው እንደምታዩት እዚህ ጋር ጨርሻለሁኝ። ከላይ ትንሽ ኩርኩም ሩዙን ቢጫ የሚያደርገው ነገር አድርጌበታለሁ፣ እርድ ማለት ነው። ከዛ በኋላ መጨረሻ ላይ ሲወጣ ሩዙ ይረዛዝምና እርዱ ቀይ ይሆናል። ከዛ በኋላ ቡኒ ሩዝ አለን፣ ነጭ ሩዝ አለን፣ ቢጫ ሩዝ አለን። ሰው ስናቀርብ በጣም ነው የሚያምረው ከላይ ማለት ነው። ኢንሻአላህ እንደወደዳችሁ ተስፋ አደርጋለሁ። መጨረሻ ላይ ሳልቅ አሳያችኋለሁ። ግን ትሪ ላይ ዘርግፌ ምናምን እንኳን አላሳያችሁም። ለምን ያው ሰዎች ሲመጡ እነሱ ስለሆነ ለነሱ ስለሆነ የማቀርበው። ከቻልኩ አሳያችኋለሁ። ካልሆነ ግን this is final video ጋይስ። ሩዛችንን እንከፍተዋለን ከግማሽ ሰዓት በኋላ። ዋው
አያችሁት እንዴት እንደሚያምር ማሻአላህ። ሩዙ ራሱ ትላልቅ ሆኗል። ይሄን አሁን ስንገለብጠው ከለሩ በጣም ምርጥ ከለር ነው የሚይዝልን። ቢጫውም አለ እንደምታዩት አያችሁት። እና እንግዲህ ይሄንን ትሪ ላይ አቅርቦ መብላት ብቻ ነው። ብላፊያ አለይኩም